ከዘመናት በፊት ወንድምን አስቦ በሩቅ ስለሚደረግ ዱዓ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የሁሉ የዋነኝ የእናቴ ናፋቂ ቤተሰቦች አህለን ወሰህለን፣ እንኳን ሰላም መጣችሁ። ስትገቡ በላይክ በሸር ሀሳብ አስተያየታችሁ መጨረሻ ላይ እንደምታስቀምጡልኝ አልጠራጠርም። ወንድምን አስቦ እርሱ በሌለበት ዱዓ ማድረግ ያለው ትሩፋትና ያለው ጥሩ ነገር የአላህ መልእክተኛ እንዲህ ብለዋል። አንድ ሙስሊም የአላህ ባሪያ ወንድሙ በሌለበት፣ አንድ ሙስሊም እህት የአላህ ባሪያ እህቷ እሷ በሌለችበት አስታውሶ በሩቅ ዱዓ ያደረገለት እንደሆነ መላኢካው ላንተም ተመሳሳይ ይለዋል። ሙስሊም በሐዲስ ቁጥር 2732 ዘግበውታል። ሼህ ኡሰይሚን ረሂመሁላሁ እንዲህ ብለዋል። ወንድምህ አደራ ሳይልህ አስታውሰህ በሌለበት ዱዓ ማድረግህ ልቦናህ ውስጥ እውነተኛ እምነት እንዳለ አመልካች ነው። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የእኛ ነቢይ እንዲህ ብለዋል። ለራሱ የሚወደውን ለወንድሙ እስካልወደደ የማናችሁም እምነት ኢማን የተሟላ አይደለም ብለዋልና፣ ስለዚህ እሱን አስበህ እሷን አስበሽ ዱዓ አድርግልኝ ብሎሽ ሳታዝሽ ለእርሷ ዱዓ ማድረግሽ እሱን መውደድህና እሷን መውደድሽና ብሎም ለራስህ የምትወደውን ለወንድምህ መውደድህ ጠቃሚ ነው። ለእህትሽ መውደድሽ ጠቃሚ ነው። ሸርሑ ሪያዱ ሷሊሒን 4:20-21 ውዶች በዱዓ እንተዋወስ። ዛሬ ተፈታኞች አሉን። እስኪ ዱዓ ከልባችሁ አድርጉላቸው። አምና ያመለጣቸውን እድል ለማሳካት እየጣሩ ነበር። አላህ ፈተናውን ያቀልላቸው። ከከበዳቸው ራሱ በግምት የሚሰሩትን መልሶች እውነት ያደርግላቸው። ስለ ክብር ምን ያህል ታውቂያለሽ? ያስቃል አይደል? ሁሉም የወደደሽ ያከበረሽ አይምሰልሽ። የዛሬን አይተይ ብዙ መናቆች የሚመጡት ቀድሞ ከመከበር ነው። ወዳጅ ነን ባዮችሽን የምትይዥበትን መንገድ ወቂ። ለሁሉም አንድ አይነት ቦታ አይሰጥም። ስለ ነገር መከበርሽ ዛሬን ታገይ። የሰው ልጅ የዕለት ለዕለት ስራውን የሚመዘግብበት መጽሐፍ የተሰጠው የፈለገውን እንዲሰራ ነፃነት ተሰጠው። የፈለገ በጽሁፍ ጥሪውን ይጽፋል፣ የፈለገ መጥፎውን ያሰፍራል። አስታውስ፣ ነፍስያን መርታህ ወደ መጥፎ ስራ ስታመራ የራስህን መዝገብ አንገትህ ላይ ማንጠልጠል እንደሆነ ማስታወስ ግድላል። ለራስ የተገለጠ ስንት የአረፋ ቀኖች፣ ስንት የጾም ቀኖች፣ ስንት የጸሎት ቀኖች ያሳልፈናል። ስንት የረመዳንን ሌሊቶችን በዱዓ በቁርአንና በሰደቃ ገፋን። እኛ ግን ዛሬም እዛው ነን። ያ ሁሉ ሃይማኖታዊ ዲሲፕሊን ማንነታችንን አልለወጠውም፣ ስብዕናችንን አልገራውም። ሰው ማማታችን አሁንም ቀጥለናል። አጅነቢይ መጨበጥና በምኞት መመልከት አላቆምንም። ዝምድና አሁንም እንቆርጣለን። ልባችን ወደ መስጊድ አልጓጓም። ጆሮአችን የረሱል ሰለላሁ ዐለይሂ ወሰለምን ቃል መስማት አልናፈቀም። ለዱንያ ያለንን ፍቅር አሻቅቧል። ጀነት መናፈቅ፣ እሳትን መፍራትን እናውቅም። ያለንን ላለመስጠት ስስት አድሮብናል። የአላህ መልእክት ለሰዎች የማስተላለፍ ግዴታችንን መወጣት አልጀመርንም። ምክንያቱም መንፈሳዊነት
ተሸቋል። እኛን የሚለውጠን ከልባችን ማዕከል የሚመነጭ የእምነት ኃይል አጉድሎብናል። ለምን ግን ጾምም ሆነ ስግደት በራሳቸው ግብ ሳይሆን ማንነትን ወደ ታላቅ የስብዕና ብቃት የሚያሸጋግሩ ድልድዮች እንጂ የተላኩት ስነ ምግባራችሁ ላሟላ ነው ብሎናል ሀቢቡና ረሱል ሰለላሁ ዐለይሂ ወሰለም። እስኪ ይህንን የዛሬን የአረፋ ጾም በረሃብ ስትሰቃይተን የምንውልበትን ብቻ ሳይሆን ማንነታችንና መንፈሳዊነታችንን በልጽጎ ነቢያችንን ወደ መምሰል ስብዕና የምንሸጋገርበት ለማድረግ ቁርጠኛ እንሆን። ተቀባይ ባለው በዛሬው ቀን ዱዓም አላህ ይለውጥልን ዘንድ እንለምናለን። ይሄ የአረፋ ቀን የተጻፈ ድርስ ነው በሙሐመድ ሙኬ። ተንኮለኛም አይደለሁም፣ ተንኮለኛም አይሸውደኝም። የባጢል ሰዎች ለባጢላቸው መረጃ ሲያጡ ወደ ዱላ መዞር ልምዳቸው ነው። ይህ በተለያየ ዘመን በተላኩ ነቢያቶች ህዝቦች የታየ እውነታ ነው። ነቢያቶች ህዝቦቻቸውን ከተለያዩ ባዕድ አምልኮ መጥተው አላህ ብቻ እንዲያመልኩ ዳዕዋ ሲያደርጉ ዳዕዋውን እንዲያቆሙ ለማድረግ ሁሉም አይነት የኃይል አካሄድ ተጠቅመዋል። ማስፈራራት፣ ይህ ካልሆነ ስም ማጥፋት፣ ካላዋጣ አስቁሙልን ብሎ ሰው መላክ፣ ይህ ካለፈ ወደ ኃይል እርምጃ መሄድ፣ ማሳደድ፣ ማሳሰር ከዛም አልፎ እስከ መግደልም ጭምር ርቀው ሄደዋል። ይሁን እንጂ የነቢያቱ ተልዕኮ እንኳንም ሊቆም በደማቸው ለምልሟል፣ በእንባቸው ጸድቋል፣ በአደራቸው ከእጥፍና እጥፍ ደርሷል። ይህ የሐቅና የባጢል ትግል እስከ ዓለም ፍጻሜ ይቀጥላል። የሐቅ ሰዎች ሐቅን ለሰው ልጅ ለማድረስ በተጉ ቁጥር የባጢል ኃይሎች መንገድ ላይ መቆምና ከማደናቀፍ አይወገዱም። አላህ ይህን እንዲህ የፈቀደው የራሱ ሕክማ አለው። የሐቅ ተጣሪዎችን ደረጃ ከፍ ሊያደርግበትና የባጢል ኃይሎችን ማንነት ለሰዎች ግልጽ እንዲሆን ማድረግ ከጥበቡ ውስጥ ሊካተቱ ይችላሉ። በመጨረሻም ሐቅንና የሐቅ ባለቤቶችን መርዳትም አይቀርም። እንደሚታወቀው በአሁኑም ጊዜ የሰለፍያን ዳዕዋ ሁሉም የባጢል ኃይሎች ይዋጉታል። ይህም የሆነው የባጢል ስምምነታቸው ድባቅ እየመታ አንድነታቸውን ማንነታቸውን ለሙስሊም ማህበረሰብ ግልጽ የሚያደርገው ብቸኛው የነቢያት ውርስ የሆነው ዳዕዋ የሰለፍያ ዳዕዋ ስለሆነ ነው። ሌላው ዳዒ ነኝ ባይ የግል ጥቅሙን ለማስከበር በተውሂድ ዳዕዋ ሂሳብ ያወራድራል። በመሆንም የባጢል ኃይሎች የሰለፍያ ዳዕዋ ሕያው እስከሆነ ሁሌም ስጋት ውስጥ ናቸው። ከዚህም ስጋታቸው ለመውጣት የሰለፍያን ዱዓ ማጥፋት አማራጭ የሌለው መፍትሄ አድርገው ይንቀሳቀሳሉ። ይሁን እንጂ ይህ ምኞታቸው ምኞት ሆኖ ከመቅረት ውጭ እውን ሊያደርጉት አይችሉም። ምክንያቱም የሰለፍያ ዱዓ ሐቅ ነው። ሐቅን ማጥፋት ደግሞ የህልም እንጀራ ነው። በዋነኝነት የዚህ የጥፋት ተልዕኮ ኃላፊነት ወስደው እየተንቀሳቀሱ ያሉት የነሲሃ አመራሮችና ሙራዶቻቸው ናቸው። ድሮ ነሲሃዎች ከኢኽዋን ጋር ሆድና ጀርባ በነበሩ ጊዜ ኢኽዋኖች የሱናውን ዳዕዋ ለማጨናገፍ ሲጠቀሙበት የነበረው ስትራቴጂ ከአንዳንድ ለጥቅም ከወደሩ የጸጥታ አባላት ጋር ኔትወርክ ፈጥረው የተውሂድ ዳዕዋ በሚደረግበት ቦታ የተወሰኑ በጥብጠው የሚያነሱ ሙራዶች በማስቀመጥ ፕሮግራም መሀል ላይ ተነስተው ሁከት እንዲፈጥሩ ያደርጋሉ። ይህን ሁሉ እንግዲህ ላችሁ የቻልኩት በሃይማኖት ላይ ከባድ ነገሮችን በሚፈጥሩ በእያንዳንዱ ሃይማኖት ላይ የሚመጣውን ችግር መጋፈጥ የማይፈልጉ ሐቅን የማይፈልጉ ነገር ግን የሰለፊዮችን
አካሄድ የማይፈልጉ ሽርክና ቢዲአን የሚያራምዱ ብዙ ኃይሎች አሉና እነዛን ልንጠነቀቅ ይገባን ነው የሚለን ወንድማችን። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።